የስኳር በሽታ መድኃኒቶች አደገኛ ሊሆኑ ይችላሉ። ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። የስኳር ህመም ያለባቸው ሰዎች እንደ ህመሙ አይነት ወይ ኢንሱሊን ይወስዳሉ ወይም ደግሞ እንደ ሜትፎርሚን ያሉ በአፍ የሚወሰዱ መድኃኒቶችን ሲወስዱና በቂ ምግብ ሳይመገቡ ሲቀሩ የስኳር መጠናቸው ከመጠን በላይ ይወርዳል። ይህም ደግሞ ሃይፖግላይሴሚያ እንለዋለን። ይህም ደግሞ ከዋናው ከስኳር በሽታ ከሃይፐርግላይሴሚያ ከምንለው በላይ ሆኖ ህይወታችንን አደጋ ላይ ሊጥል ይችላል። አንጎላችን ለኃይል የሚያስፈልገውን ዋነኛ ነዳጅ የሚያገኘው ከግሉኮስ ነው። ልክ መኪና ቤንዚን እንደሚፈልገው ማለት ነው። የደማችን የስኳር መጠን ከ70 ሚሊግራም ፐር ዴሲሊትር በታች ከሆነ እንዲሁም በጣም ሲከፋ ደግሞ ከ50 ሚሊግራም ፐር ዴሲሊትር በታች ከሆነ አንጎላችን ግሉኮስን መራብ ይጀምራል። ሰውነታችን የስኳር መጠናችንን ከፍ ለማድረግ ሲሞክር አድሬናሊን የተሰኘውን ሆርሞን ይለቃል። ይህም መንቀጥቀጥ፣ ማላብ፣ የልብ ምት መጨመር እንዲሁም ደግሞ ከፍተኛ የሆነ ረሃብ ያስከትላል። ስኳር ከመጠን በላይ የቀነሰ ሲሄድ ደግሞ አንጎላችን ይህንን ነዳጅ ማግኘት ስለማይችል ግራ መጋባት ወይም ደግሞ ኮንፊውዥን የምንለው ብለሪንግ ኦፍ ቪዥን ወይም ደግሞ ብዥ ያለ እይታ እንዲሁም ማዞር ይከሰታል። ከዛም አልፎ ደግሞ ከ40 ሚሊግራም ፐር ዴሲሊትር በታች ሲሆን ከበድ ያሉ ምልክቶችን ልናይ እንችላለን። ከነሱም ውስጥ ሲጀር የምንለው የመንቀጥቀጥና የመድረቅ ችግር፣ ራስን መሳት፣ ኮማና ወዲያውም ካልታከመ ደግሞ እስከ ሞት ሊያደርሰን ይችላል። በከፍተኛ ስኳር ወይም ደግሞ ራሱ የስኳር በሽታ የምንለውና ዝቅተኛ ስኳር ቅድም የነገርኳችሁ ልዩነታቸው ከፍተኛ የሆነ የስኳር መጠን በሰውነታችን ውስጥ እየበዛ በሄደ ቁጥር የአይን፣ የኩላሊት፣ የነርቭ ጉዳቶችን እንደ እግርን እስከ መቆረጥ ድረስ ያስከትላል። ነገር ግን ሃይፖግላይሴሚያ የምንለው ቅድም እንደነገርኳችሁ በአጭር ጊዜ ውስጥ ሳናስበው ነው ችግሮችን የሚያመጣብን እስከ ሞትም የሚያደርሰን። ታዲያ ይህን ሃይፖግላይሴሚያ እንዴት እንከላከለው ካላችሁኝ፣ የስኳር በሽታ መድኃኒቶችን የምትወስዱ ከሆነ ኢንሱሊንም ሆነ በአፍ የሚወሰዱ ምግባችሁን ፈጽሞ እንዳትዘሉ። ምግብ ለመብላት በማይመችበት ሁኔታ ወይም ደግሞ የሚያዘገያችሁ ከሆነ ፈጣን የሆኑ ጣፋጭ ነገሮችን እንደ ከረሜላ ወይም ደግሞ እንደ ሚሪንዳ ያሉ መጠጦችን ውሰዱ። እንዲሁም ደግሞ እነዚህን ጣፋጮች በቀላሉ ከረሜላ ሊሆን ይችላል በኪሳችሁ ይዛችሁ መዞር አትርሱ። ህመሙ ባይኖርባችሁ እንኳን የዝቅተኛ ስኳር ምልክቶችን አውቃችሁ ህመሙ ላለባቸው ሰዎች እንዲሁም ደግሞ ለሌሎች ጓደኞቻችሁ አሳውቁ። ይህ መልእክት ከጠቀማችሁ አካውንቴን ፎሎ አድርጉልኝ። አመሰግናለሁ።